ቀዮ በእናትሽ 50 ብር ስጪኝ። ሌላ ማስትሽ ገዝተህ እንድስብበት ነው የሚሰጥህ? ለእንዳንተ አይነት ሰው ብሞት ነው ገንዘቤን የማልሰጥ። አሁን ሂድ ከዚህ በእናትህ። አባባ እርስዎ ለምን የሚያገኙትን ገንዘብ ለምንድን ነው የሚሰጡት? ይሄኔ እኮ ለሱሱ ነው የሚያደርገው። አትፍረድ ልጄ፣ ዝም ብለህ ስጥ። ግን እኮ ማስትሽ ነው የሚገዛበት። እግዚአብሔር ለአንተ ገንዘብ ሲሰጥህ ምን ልትገዛበት ነው ብሎ ይጠይቃል እንዴ? ትናንት የሰጠህን ብር ጠጥተህበት ዘሙተህበት አባክንኸው ነገ ድጋሚ ይሰጥሃል። ስንቴ ነው እግዚአብሔር ገንዘብ ሰጥቶ ለስህተት የተጠቀምክበት? ብዙ ጊዜ አይደል? ስንት ነገር ገዝተህ አባክንሃል። ግን አሁንም ይሰጥሃል። አሁንም የሚሰጥህን ገንዘብ በስህተት እየተጠቀምክና እያባከንክ እንኳ አሁንም ይሰጥሃል። እና የኔ ልጅ መስጠት ከቻልክ ስጥ፣ ካልቻልክ ግን አትፍረድ፣ አትፍረድ፣ አትፍረድ ብላ የኔ ልጅ። ቀዮ ያሽ እንብላ።